ጋዜጠኛ ዮናስ ከበደ እንደወጣ ቀርቶ የዋሽታ ሆኗል። ነገሩ ሁሉ ግራ አጋቢ ሆኗል። በርካቶች የሱ ወጥቶ መቅረትን የሚያረጋግጡ መረጃዎች ደርሰናል በማለት በስፋት የተናገሩና እየገለጹ ይገኛሉ። ዮናስ ከበደ ከወራት በፊት የጥገኝነት ጥያቄ ስለመጠየቁ የሚገልጹ መረጃዎች በስፋት መሰራጨታቸው ሳያንስ ዛሬ ላይ ደግሞ ቤተሰቦቹን ሰብስቦ ተጠቃሎ ሀገር አሜሪካ እንደከተመ የሚጠቁሙ መረጃዎችም በተያያዥ እየወጡ ይገኛሉ። ጋዜጠኛ ዮናስ ከበደ 5 ወራት ለሚጠጋ ጊዜ በኢቢኤስ ቴሌቪዥን መስኮት ባዘጋጅነት ወይም ደግሞ እንደ ከዚህ ቀደሙ በስራ ገበታው ላይ አለመታየቱ ለሚነሱ ጥርጣሬዎች ሁሉ ወደ እውነታው የቀረቡ መልሶች እንዲገኙ ምክንያት ሆኗል። ለመሆኑ ጋዜጠኛ ዮናስ ከበደ አሁናዊ ሁኔታው ምን ይመስላል? እውነት አሜሪካ ሄዶ ከመቅረቱና ቤተሰቦቹን ተክሎ ሄዷል ከተባለው ጉዳይ ጀርባ ያለው እውነት ምን ይሆን? በዝርዝር ጉዳያችን እንቃኘዋለን። ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን ይህን ጉዳይ በዝርዝር ወደ መመልከት ተሻገርን። መልካም ቆይታም። በኢትዮጵያ የግል ሚዲያ ታሪክ ውስጥ ትልቅ አሻራን ያኖረና በማኖር ላይ የሚገኘው የግል ቴሌቪዥን ጣቢያነቱ በቀዳሚነት ስፍራ የሚቀመጠው የኢትዮጵያ ብሮድካስቲንግ ሰርቪስ ወይም ደግሞ ኢቢኤስ በቀዳሚነት ይነሳል። ለበርካታ ባለሙያዎች መፍራት ምክንያት የሆነውና በበርካታ ሕዝብ ዘንድም ተወዳጅነትና ቅቡልነት ያገኘው ይህ ቴሌቪዥን ጣቢያ በርካታ መሰናዶችን ያስተዋወቀ፣ በርካታ ባለሙያዎችን ከሕዝብ ያገናኘ ድልድይ ነው ማለት ይቻላል። በአንዳንድ ፕሮግራም ይዘቶችና በዚያ ዙሪያ በሚነሱ ኢትዮጵያዊ እሴትን አላከበሩም በሚያስብሉ አስተያየቶች ጀምሮ በቴሌቪዥን ጣቢያው ዙሪያ የሚነሱ ጥያቄዎች ቢኖሩም 20 ዓመታት ለሚጠጋ ጊዜ በስኬት መጓዝ የቻለም ከሱ መቀጠል ለመጡ የቴሌቪዥን ጣቢያዎችም ትልቁን መደላደል የፈጠረ የግል ቴሌቪዥን ጣቢያ እንደሆነ ብዙዎች ያምናሉ። ከዚያ በኋላ የመጡት የግል ቴሌቪዥን ጣቢያዎችም በዚህ ቴሌቪዥን ጣቢያ ተጽዕኖ ስር መውደቃቸው አንድ ማሳያ ሆኖ የሚቀመጠው ምሳሌ ነውና ታዲያ ይህ ቴሌቪዥን ጣቢያ በሱ ዘንድ ስር ሰርተው ላለፉና በመስራት ላይ ለሚገኙ የመዝናኛ ፕሮግራም አዘጋጆችና አቅራቢዎች ትልቅ እንጀራ ብሎም ደግሞ የእንጀራ በር የከፈተላቸው ጣቢያ ነው። በዚያ ቤት ጅማሯቸውን አድርገው ሆነ ከዚያ አስቀድመው የነበራቸው ጉዞን ያስቀጠሉ ባለሙያዎች ከፍታ መሰረቱን ጥሏል። ይህ ብቻ አይደለም፣ በአብዛኞቹ ዘንድም ተቀባይነት እንዲያገኙ ምክንያት ሆኗቸዋል። በዚያው ልክ ደግሞ በቴሌቪዥን ጣቢያ በነበሩባቸው የስራ ጊዜያት ፍላጎታችን አልተጠበቀም፣ ተገፍተናል ብለው በኩርፊያና ቅያሜ ወደ ሌላ የህይወት መንገድ የተሻገሩም ጥቂት እንዳልነበሩ ይነሳል። ከምንም ተነስተው ስኬት ቁንጮ ላይ ከደረሱ ከፍ ያለውን እንጀራ እንዲያገኙ በር ተከፍቶላቸዋል ተብለው ከሚጠቀሱ ባለሙያዎች መካከል ከመንበርነት ሙያ ተነስቶ በኢትዮጵያ ቴሌቪዥን ያለፈውና ኋላ ላይ ትዝታችን በኢቢኤስ በተሰኘ ሳምንታዊ ቴሌቪዥን ፕሮግራም ተወዳጅነትን ያተረፈው ጋዜጠኛ ዮናስ ከበደ ይጠቀሳል። ጋዜጠኛ ዮናስ ከበደ በተለየ መልኩ የሚታወስበትና መለያው የሆነው አንድ መሰናዶ አለ። ትዝታችን በኢቢኤስ። እርሱ በትዝታችን በኢቢኤስ ሳምንት የቴሌቪዥን ዝግጅት የአዲስ አበባን ጓዳ ገጽታን ከትዝታ ተጋሪዎች ትክክለኛ ነዋሪዎች አንደበት በጣፈጠ መልኩ አስኮምኩሞናል። ታሪክን አስቃኝቶናል። በትዝታው ቅኝትም ደስታን ከተዋበ ትላንት ጋር በጨዋታ እያዋዛ ጀባ ብሎናል። ይህም በብዙዎች ዘንድ ትዝታ መቀስቀሻ የትላንት ማያ መነጽር ተደርጎ እንዲቆጠር ያደረገ መሰናዶ መሆኑ የሚካድ አይደለም። ከዚህ ፕሮግራም መነሻነት ከአንድ ሳምንታዊ ቴሌቪዥን ፕሮግራም አዘጋጅና አቅራቢነት ወደ ቅዳሜን ከሰዓት አዘጋጅነትና አቅራቢነት ብሎም ደግሞ በዚያ ሂደት ውስጥ ከፍ ያለ ሚና እንዲኖረው ሲሆን ተመለከትን። በቴሌቪዥን ጣቢያው ሁለገብነቱ የሚነሳለት ጋዜጠኛ ዮናስ ከበደም በብዙዎቻችን አእምሮስ በጣቢያው መልክ እስኪመስለን ድረስም እንደተሳሰረ ቆይቷል። ከቅዳሜን ከሰዓት መሰናዶ ባሻገር እንደ ጋዜጠኛ አስፋው መሻ ያሉ የጣቢያው ተወዳጅ ባለሙያዎች በሞት በታጡባቸው አጋጣሚዎች በእሁድም በኢቢኤስ ድምቀት ሆኖ እያንዳንዳችን ሳሎን ተከስቶ በግርምት እንድናየውና አጃይብ ብለን እንድንመለከተው ግድ ብሎናል። በሌላ በኩል ደግሞ የሚነሳው የእርሱ መገለጫው ከፕሮግራም አዘጋጅነትና አቅራቢነት ባሻገር በአመራርነት ስፍራ ላይ ሊመጣ ይችልባቸዋል ያስባሉ አጋጣሚዎች ጥቂት አይደሉም። የቴሌቪዥን ጣቢያው ባለቤቶች ወይም ደግሞ ከፍተኛ ኃላፊዎች እነርሱን ወክሎ የሚገኝባቸው መድረኮችም ትልልቅ መሆናቸውን ተከትሎ ጋዜጠኛ ዮናስ ከበደ ጋዜጠኝነት ሚናው ባለፈ በአመራርነት ውስጥም ሊመጣ ይችላል የሚሉ ግምቶች እንዲወጡ ምክንያት ሆኖ ነበር። በዚህ ልክ ከጣቢያው ጋር ሁለንተናው የተሳሰረው የኢቢኤስ ቴሌቪዥን ድምቀት የሆነው ጋዜጠኛ ዮናስ ከበደን በተመለከተ ብዙ ሀሳቦች ይነሳሉ። ታዲያ ጋዜጠኛ ዮናስ ከበደ ቴሌቪዥን ጣቢያ ባለቤቶችም ከፍተኛ ኃላፊዎችን ቦታ እስከመሸፈን የደረሰ አቅምና ብሎም ሁለገብነት እያለው ለምን ከካሜራ አይን ጠፋም? ካሜራ ጀርባም ቢሆን የኢቢኤስ ወሳኝ ሰው እስከ መባል ደርሶ የነበረው ይህ ሰው ዛሬ ላይ ለምን ታጣ?
5 ወራትን ለተሻገረ ጊዜ ከቴሌቪዥን መስኮት ከአዘጋጅነት ለምን ተለየ የሚሉ ጥያቄዎች እየተነሱ ይገኛሉ። የዚያ የቴሌቪዥን ጣቢያ ምልክት ተደርጎ የሚቆጠረው የመዝናኛ ፕሮግራም አዘጋጅና አቅራቢው ዮናስ ከበደ ከሀገር ወጥቶ ሀገር አሜሪካ ላይ ከከተመ ወራት የተቆጠሩ ይገኛሉ። ከዚህ ቀደም ዮናስ ከበደ ለረፍት ሆነ ለስራ የሄደባቸው አጋጣሚዎች ጥቂት አልነበሩም። ታዲያ በሄደባቸው አጋጣሚዎች ሁሉ ከዚያ ሆኖ የቴሌቪዥን ፕሮግራሞችን ሲያዘጋጅ ካለበት ሆኖ በስልክ ወይም በቪዲዮ ኢትዮጵያ ከሚገኙ ባልደረቦቹ ጋር ፕሮግራሞችን ሲያሰናዳ እንመለከተው ነበር። ያም ሆኖ ግን ይህኛው ጉዞ የቀደሙትን መልክ ሊይዝ አልቻለም። ሀገር ቤት እያለ በእርሱ አማካይነት ይዘጋጅ የነበረውና የእርሱ መገለጫ የሆነው ትዝታችን በኢቢኤስ ሳምንታዊ ዝግጅት ከተመልካች አይን ከራቀ ዛሬ ላይ ከ5 አልፎ ወደ 6ኛ ወር እየደረሰ ይገኛል። እንደ ቅዳሜን ከሰዓትና በዚያ የምንመለከታቸው ዝግጅቶችም እርሱ ያቀርብና ያዘጋጃቸው የነበሩ መሰናዶች በሌላ ሰው ከተተኩ ወራት ተቆጥረዋል። ካለበት ሀገር አሜሪካ ሆኖ እንደ ከዚህ ቀደሙ ዝግጅቶችን ሲያዘጋጅም እየተመለከትነው አይደለም። የዛሬ 3 ወር ወይም ደግሞ 2 ወር ገደማ እዚያው ካለበት ሀገር አሜሪካ ሆኖ በስካይፒ ባደረገው ቆይታ ከባልደረቦቹ ጋር ሐሳቦችን ተለዋውጦ ነበር። በመጀመሪያ ደረጃም ካናዳ ሄዶ መቅረቱን የሚያመላክቱ መረጃዎች በስፋት መሰራጨታቸው እንደተመለከተና ማህበራዊ ሚዲያ ላይ የተዘዋወረ ወሬ ሐሰተኛ መሆኑን እርሱ የሚኖረው አሜሪካ እንደሆነና የረፍት ጊዜውንም አጣጥሞ አጠናቆ ወደ ሀገር ቤት እንደሚመለስ ገልጾ ነበር። ረዘም ያለ የረፍት ጊዜ ስለነበረኝ እሱን የተጠቀምኩበት ነው ብሎ ከተናገረ ዛሬ ላይ 3 ወራት የተሻገሩ ይገኛሉ። 5 ወራትን እንዳጠቃላይ የሆነው ዮናስ ከበደ በኢቢኤስ ቴሌቪዥን ከራቀ ሰነባብቷል። ከዚህ ጉዳይ ጀርባ ደግሞ የዛሬ 1 ወር ገደማ አንድ መረጃ በስፋት ሲሰራጭ ነበር። ዮናስ ከበደ ባለበት ሀገር አሜሪካ ሆኖ ጥገኝነት መጠየቁን የሚጠቁም። ለዚህ ደግሞ ዋነኛው በማህበራዊ ሚዲያ ከዚህ ቀደም ወደ ሀገር እስራኤል አድርጎት ከነበረው ጉዞ ጋር በተገናኘ የደህንነት ስጋት እንዳለበትና ከፍተኛ የተባሉ ማስፈራሪያዎችና ዛቻዎችም በማህበራዊ ሚዲያ በስፋት እርሱ ላይ እየተሰነዘሩ እንደነበር የሚገልጽ አቤቱታ መቅረብም ወደ ሀገር ቤት ቢመለስ ለደህንነቱ እንደሚያሰጋው ጠቁሞ ጥገኝነት መጠየቁን ቤተሰቦቹንም ወደዚያው መውሰድ እዚያው ለመጠቃለል ማሰቡን የሚጠቁም መረጃ ሾልኮ ወጥቶ ነበር። ያም ሆኖ ግን ይህም ጉዳይ ከተነገረም ወራት ተቆጥረዋል። ታዲያ ዮናስ ከበደ ለነዚህ ሁሉ ሀሳቦችና ጉዳዮች ምንም አይነት ምላሽና ማስተባበያ ሆነ እውነታ ከሆነም ማረጋገጫ ሳይሰጥ ቆይቷል። ታዲያ ዛሬ ደግሞ ከቀናት በፊት ጋዜጠኛ ዮናስ ከበደ ከሀገር ወጥቶ ስለመቅረቱ በተረጋገጠበት መረጃ ላይ ዮናስ ከበደ የቅርብ ወዳጅ የሆነ ግለሰብ ዮናስ ከበደ ለስራ ወደ ሀገር አሜሪካ በሄደበት አጋጣሚ እዚያው መጥፋቱን ወይም ደግሞ እዚያው መኖሩን የሚያረጋግጥ መረጃ እየወጣ ይገኛል። አንዳንዶች ደግሞ ቤተሰቡን ይዞ ተጠቃሎ ሀገር አሜሪካ እንደቀረ መናገራቸው አልቀረም። ታዲያ እነዚህና ተያያዥ ጉዳዮች በዮናስ ከበደ ዙሪያ በስፋት ቢሰራጩም እርሱ ግን ለየትኛው መልስ አልሰጠም። የዛሬ 3 ወር ገደማ ወደ ካናዳ ሄዶ ቀርቷል የሚል መረጃ መውጣቱን ተከትሎ ለሱ ከሰጠው ማስታወቂያ ውጪ ሀገር አሜሪካ ሄዶ መቅረቱን እንዲሁም ቤተሰቦቹን አጠቃሎ ይዞ ወዚያው መቅረቱና እንዲሁም ደግሞ ጥገኝነት ስለመጠየቁ ለሚነሱ ሐሳቦች ሆነ መረጃዎች እስካሁን ከእርሱ በኩል የወጣ ነገር የለም። እውነት ጋዜጠኛ ዮናስ ከበደ ሀገር ቤት ወጥቶ እዚያው ቀርቶ የሆነ የሚሉ ጥያቄዎችም አሁን ወደ እውነታነት የደረሱ መስሏል። ጋዜጠኛውና እንዲሁም ቤተሰቦቹ የሀገር ቤት ጉዟቸው ተጠናቆ ወደ ባህር ማዶ ተሻግረው ይሆን ወይ? ይህ በጊዜ ሂደት የሚፈታ ይሆናል። ከራሱ አንደበት ጉዳዩን እስክንሰማ ግን መጠበቁ ግድ ይላል ሲሉም ሀሳባቸውን የሚያጋሩ እንዲሁም ደግሞ ጥርጣሬያቸው ከሱ አንደበት ካልመጣ በስተቀር አናምንም በሚል የተውትም ጥቂቶች አይደሉም። እኛም በሄደበት ሁሉ መልካሙን እንመኝለታለን። ለእሱም ለቤተሰቡም ቸር እንዲገጥማቸው የተመኘን የዛሬን በዚህ እናጠናቃለን። ውድ ቤተሰቦቻችን ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁ ደግሞ ላይክ፣ ሼር እንድታደርጉ እንጋብዛችኋለን። በያላችሁበት ጥሩ መልካም ጊዜ ተመኘን።